በጣም ይቅርታ ሳላውቅ ነው ያንቺ ይቅርታ ምግቡን ይመልሳል ምን ተመሳልሽ ገረድ እንዴ አይባልም በስራዋ ልታከብሪያት እንጂ ልትሰድቢያት አይገባም ደግሞ እኔ እናትሽ አረብ ሀገር ድረስ ይሄን ስራ ልሰራ እንደሄድኩ አትርሺ ይቅርታ ማሚ እኔ እንደሰላም አልፈልግ አይደለም ማም እሺ ላይ ያላል ተበላሽም አይደል ለምስሉ አጎርሹ እሺ እሺ እትዬ ነይ እኔ ጉርሻ በጣም ነው የምወደው ለኔ አጉርሽ ምን ይቆንጆ እሺ ነይ ልጅ አብሮ መብላት ይቻላል አይደል እንችላለን ደህና ነኝ ይቅርታ አረበሽኩ አረ ችግር የለው ቆይ የሚጠጣው አላምጣልሽ ይቅርታ ለግቢው አዲስ ነሽ እንዴ አዎ ብሌን እባላለሁ የእነት ያድስ ሰራተኛ ነኝ መቼም ቢሆን እንዲያወሩ አብረው እንዲሆኑ አልፈቅድላትም እንደውም ምክንያት ፈልጊ ከዚህ ቤት እንድትባረር ነው ማድረግ አደራ ሰላም ይሄን ሚስተር ካሞከች ሀብቱን ማጠቃላይ ለብሌን ተወርሳት አንቺ ደግሞ መቼም ቢሆን ይቀራለች ትገረጅ እሺ ለሷ ችግር የለውም ቆይ ምን አይነት ሚስጥር ቢሆን ነው አንዲት ሰራተኛ የዚህ ሁሉ ሀብት ወራሽ ሊያደርጋት የሚችለው ይሄን ነገርማ ማጣራት አለብኝ ምን ነው ችግር አለ እንዴ አራ ችግር የለውም አይዞሽ በቃ ከዚህ በኋላ እንደ ግቢ ስለሆነን በደንብ እንገናኛለን እሺ እትዬ ቅድም የሰጠሽኝን ብር ለእናት ያልሽ ልምጣ እሺ ግን እንዳትቆይ ቶሎ ተመለሽ እሺ እትዬ ማ እንዴት ነው ምግቡን ወደድሽው አመሰግናለሁ ቆንጆ ነው እዩማ ያንን ፊልም እንዴት ደሞ ወደው ብታይ ነው ይሄን ፊልም በጣም ነው የምወደው አውቀዋለሁ በጣም የሚያሳዝን ታሪክ ነው ማም እኔ በጣም ጠገብኩ በቃ አንቺ በይ ምንጂ አይ እኔ እኮ ብዙ ምግብ አልበላም ያው አንድ እናቴ ጋር ስለሆነ ነው በደንብ የበላሁት እኔ ብዙ በላው በቃ ትንሽ አብኝ አይ በቃኝ እሺ ሻይ ትወጃለሽ አይደለ አሪፍ የሆነ ሻይ በ5 ደቂቃ ውስጥ አዘጋጅቼ እመጣለሁ
እሺ ወይዘሮ ሰላም፣ አሁን ግን ምንም ቢፈጠር አታርፊም። ቆንጅዬ ሻይ ከቆንጅዬ መርዝ ጋር በ2 ደቂቃ ውስጥ ይደርስልሻል። ምን ነው መጣው ብለሽ በዛው ቅርት ታልሽ? በዛ ላይ ስልክሽ አይሰራም። አስጨነቅሽኝ እኮ። በጣም ይቅርታ እናቴ፣ ግን አንድ ማሳይሽ ነገር አለ። ምንድነው እሱ? ብር ነው እማዬ። ከየት አመጣሽው? ስራ ጀመርኩ እናቴ። ከዛ የምታሰራኝ ሴትዮ የ2 ወር ደሞዜን አስቀድማ ሰጥታኝ ነው። ብታይ በጣም ጥሩ ሰው ናት። ያለብን የቤት ኪራይ እንከፍላለን። ከዛ ደግሞ በተረፈው ሱቅ ያለብን እንዳንከፍላለን። ቆይ እኔ ቤት ኪራይ መክፈል ከበድ ይብይሻለሁ አላልሽኝም እናቴ? ግን አካሪያችን በዚህ 2 ቀን ውስጥ ካልከፈላችሁ ትወጣላችሁ ብሎ ነው የለ። በዛ ላይ ደግሞ አንቺ ስራ የለሽም እና ደግሞ እያመመሽ ነው። ትንሽ ላግዝሽ ብዬ እኮ ነው። አልፈልግም። ይሄን ያመጣሽውን ገንዘብ ካመጣሽበት መልሽ። አንቺም ወደ ቤትሽ ተመለሽ። አንቺ ትምህርትሽ ላይ ብቻ አተኩሪ። እኔ እናትሽ ልብስ አጠቤ እንጀራ ጋግሬም ቢሆን ለአንቺ ትምህርት ቤትና የቤት ኪራይ መክፈል አያቅተኝም። አሁን እኮ ትምህርት ተዘግቷል እማዬ። ትንሽ እንኳን ትምህርት እስኪጀመር ልስራ። በዛ ላይ ደግሞ አሰራችን አደጋ ላይ ናት። እሷን ትቼ መምጣት አልችልም። የምን አደጋ ነው የምታወሪው? ቆይ ምን አይነት ስራ ነው የጀመርሽው? እንትን ህፃናትን ማስጠናት ነው እማዬ። በዛ ላይ ደግሞ በጣም ቀላል ስራ ነው። እሺ ግን ለ2 ወር ብቻ። እሺ እናቴ ልሂድ በቃ። እወድሻለሁ። እሺ እንሂድ። ራሽን ጠብቂልኝ እሺ? እሺ እናቴ። እሺ ምንድን ነው? ምግብ ልሰራ ብዬ ምግብ የሚሰራ ነገር ስለሌለ ቅርታ እኮ እኔ ባይሉ ነኝ ደረቅ እንጀራ በሚጥሚጣ በላው